እንጀራ ጠላ እንጀራ ጠላ እንጀራ ጠላ። ገበሬና በሬ ቢጠሉም አይበጅ ምንም እንኳ ቢበጅ ጤፍ እንጀራ ጠልቶ ለሚኖር ነው እንጂ። የዛሬው ሌሊት ከምኔው ነጋ? እሺ እንነሳ እንጂ እንዴት ይሆናል? እንደተደባበርን ተነሳን ለበስን። ያው መጀመሪያ በሰውነታችን ስናጣራ ያደርነውን ይህን ያደረ ኮዳ ማጽዳት አለብን። እንዲሁ አጠዳን። ደግሞ ወገቤን ልፈትሽ ፈልጌ ነበር፣ ግን ጅቡ ገና አለደ እንደሆነስ ብዬ አስቤ ፈራሁ። ቀጥሎ በደንብ ታጠብን እስክንነቃ ድረስ። ይኸው እንደ አቅሜ ትንሽዬ ጸሎት ቤቴ ጸለይኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመስገን በሰላም ያሳደርከኝ አምላክ ተመስገን። ፈጣሪ ኢየሱስ ክርስቶስ ሆይ ቀኑን አማን አድርግልን። እስኪ ይህንን የሀገራችን ያለውን ጦርነት በቃ በለን፣ የተጫነውን ሰራዊት ለሀገሩ አብቃልን። አሜን። በሰላም አውለኝ ብዬ እስኪ ከብት እናስወጣ። ከማስወጣት በፊት ጭድ መጣል አለ። ሄድን ወደ ጭዳችን፣ ጭዳችንን ሞሸሽን አመጣን። እንዲሁ ጭዳችንን ጥለን ከብቶችን ወደ ማስወጣት ሄድኩ። ደግሞ እንደተደናበርኩ በማይከፍተው ቁልፍ እታገላለሁ። አይ ወይኔ ጌታ! በማለዳው ልደናገር። እንዲሁ ካስወጣን በኋላ በጎች አሉ፣ ደግሞ እነሱን እናስወጣ አልኩና የሚቀሩትን ሳስቀር ይህ ሙክት ሊያንገራገረኝ አሰበ። አስቀረን፣ ደነብን። እንዲሁ የገበሬ መሳሪያችንን እናወጣ። እንዲሁ ቀተረን ከረገጥን በኋላ ይኸው እንግዲህ ወደ እርሻ። ውይ ይችን የምታምር እግር ከጫማችን ካራገፍን በኋላ ውይ ክርስታሴው! ውይ ይህኔ የት ብሆን ብዬ አሰብኩ። እስኪ ኮሜንት ላይ ጣፉልኝ። ለማንኛውም ወደ ዋናው መሬት እየሄድን ነው። ቀኑም እንደደበረው እኛም እንደተባበርነው ሄድን ወደ እርሻችን። በነገራችን ላይ ይህ ሀገር ጉዳልማ ይባላል ስሙ። ይኸው ለምን ጉዳልማ እንደተባለ እነግራችኋለሁ። ይኸው በድሮ ጊዜ በቅሎ ወልዳ ነው ጉድ ነው። ይሄማ ጉድ ለማ ከሚለው ቃል ነው የመጣው ጉዳልማ አሉት። ደግሞ ይሄ የምታዩት ታች ሀገር ድረስ የጉዳልማ ነው። እንግዲህ ገበሬ ይህ የምታዩትን ደመና ከዝናብ ከልፋት ጋር የመዳበሪያንም ችግር አንድ ኩንታል ጤፍ ከአንድ ኩንታል መዳበሪያ በማያመጣበት ዘመን ሁሉን ችግር ተቋቁሞ